ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ድና የተከበራችሁ የሃናን ዩቲዩብ ቤተሰቦች እንደምን ሰነበታችሁ? እንደምን ከረማችሁ? እኔ ያለውኝ አልহামዱሊላህ አለን ተኳኩለን ይላል ከማዳም ኩስና አልহামዱሊላህ። እንደ ጠፋውኝ አውቃለሁኝ በጣም ጠፍቻለሁ፣ ግን ያው አልተመቻቸልኝም ነበረ። ትንሽም አሞኝ ነበርና ለዛ ነው የጠፋሁትኝ። ቤተሰቦቼ እናንተ እንዴት ናችሁ? ሳምንቱ 15 ቀን ከሁለት ሳምንት በላይ ሆኖኛል ከጠፋው ከዩቲዩብ። ያው አብዛኞቻችሁ ለምን እንደጠፋሽው ሃናን ምን ሆነሽ ነው ምን አጋጥሞሽ ነው ብላችሁ የምትጠይቁኝ ሰዎችም አላችሁ። አላህ ያክብርልኝ። እኔን ጠየቃችሁኝ እናንተም ጠያቂ ያሳጣችሁ ነው የሚባለው። ያው እንደነገርኳችሁ ወይፋው ምናምን ነገር በጣም አስቸጋሪ ሆኖብኛል። በአሁን ሰዓት እንደ ልቤ ቪዲዮ መፖስት አልቻልኩም፣ ጊዜም አላገኘውም። ትንሽ ስራም በዝቶብን ነበር፣ ረመዳን ነበረ። ከረመዳኑም ካለፈው በኋላ ያው ቤተሰብ ይሰባሰባል ታውቃላችሁ፣ ኢዱ ምናምን አለ እና ያ ነገር ነበር ያጠፋኝ። እንግዲህ እንደምታዩኝ አጥንቴ ቀርቷል ስራው አድክሞኝ። ብቻ ግን አልহামዱሊላህ አልፏል ያው ሁሉ ነገር። እናንተስ እንዴት ናችሁ? ኢዳችሁ እንዴት ነበረ? አሪፍ ነበር ወይ? ሁሉ ሰላም ነው ወይ? እና ከዚህ በኋላ በቆንጆ ታሪኮች፣ የፍቅር ታሪኮች እና ልብ አንጠልጣይ የሆኑ ቆንጆ ታሪኮችን ይዤላችሁ ቀርባለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ እያደረጋችሁ 10,000 አስገቡኝ እንደምንም ብላችሁ። ዩቲዩበሮች ደግሞ እንደሌላው ጊዜም እንደምናገረው ቪዲዮን ሼር አድርጉልኝ፣ ሰብስክራይብ አስደርጉልኝ። የተለያየ ግሩፕ ያላችሁ በኢሞም በዋትስአፕም በየትኛውም ግሩፕ ያላችሁ ሰዎች ግሩፓችሁ ላይ የወሰዳችሁ ሊንኬን በማስቀመጥ ሰው ሰብስክራይብ እንዲያደርገኝ አድርጉልኝ እና ኢንሻአላህ እንዳላ ፍቃድን በዛለን ብዙ እንሆናለን ብዬ አስባለሁ። እንግዲህ ይሄን መልእክት ለማስተላለፍ ነው ዛሬ የመጣሁት። ከነገ ጀምሮ ቆንጆ ታሪኮችን ታገኛላችሁ። በየቀኑ ማለት ይችላል በየቀኑ ፖስት አለና ቤተሰቦች እስከዛሬ የሚደግፋችሁ ቤተሰቦች ከዚህ በኋላ ድጋፋችሁ አይለይ። በጣም ነው ወዳችሁ፣ በጣም ነው የናፈቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ጊዜ። ሰብስክራይብ ማድረግ እንዳይረሳ። ይሄ የሃናን ዩቲዩብ ነው። ሰብስክራይብ ማድረግ በፍጹም እንዳይረሳ።